ያለፈው ሰመር የምንቴን ሰርግ ወደ ኢትዮጵያ ሲሄድ የቀረስኩት ቪዲዮ ነው እና ቤተሰብ በስራ ምክንያት እንደማልችል ነግሬያቸው ነበረ። ነገር ግን ሰርጉ 2 ቀን ሲቀረው መሄድ ኦፖርቹኒቲውን አገኘው እና እስቲ ሰርፕራይዝ አደርጋቸዋለሁ ብዬ ልከሰትባቸው ቤት ብዬ ሄድኩኝ። ግን የጠበቀኝ ነገር በጣም ነበር ያስደነገጡኝ። ደግሜ አርግ ብባል የማላረገው ነገር ነው። በጣም ስለደነገጡ አንዳንድ ጊዜ ስንደነግጥ የምናደርገውን ነገር አናውቅም። ካሜራውን እንኳን መቅረጽ አልቻልኩኝም ነበርና ብዙ ወዛም የዚህ ብቻ ደስ ይል ነበር። እስቲ ሉክ አት ዘ ቪዲዮ ማዘር ምን ነው እንዴ? ኧረ ተይ ማዘር እንዴ እንዴ ማዘር ናት በላይ ላይ ሞት ወይኔ ማዘር አስደነገጣችሁ ባባ አንተ እንዴት ነው ማማ ወዛ ማማ ወዝጋን ዝም ብላ እያየችን ሰላም ናችሁ? እንዴት ናችሁ? አለን ሁሉ ሰላም ሰላም ነው። እንዴት ነው? ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። እናስደነግጣለን ብለን ራሳችን ደነገጥን። አረ ማዘር እንዴት ነው? አረ ችግር የለውም። አረ ባባ አንተ ግራ ገብቶታል። ምንድን ነው ማማ? ምንድን ነው አንቺ? ኧረ በኢየሱስ ኧረ ልጅ ወረስተ ነው። እኔማ እዛ ቤት ሰፕራይዝ አደርጋታለሁ ስል እዚህ ጋር ነው አይለኝም። ወይኔ ጉዴ ጋሼ አስደነገጡኝ እንጂ ምን ረሳሁትኝ። ከዛለ ምን ረሳሁትኝ። እንደዚህ እኛ ስራ ድንግጥ አላሰማ። ኦ ማይ ጉድነስ ባባ ዝም ብሎ ያየኛል። አይ እንዴት ነህ? አሁን እኮ መጣሁ ስትል ወደ ቤት አስደነገጠች። ቀርቼው ነበረ። ግን ረሳሁት።
አይ ነው እኔ እዚህ ልመጣ አልነበረም ሀሳቤ። አንደኛዬን እዛው ቤት እንዴት ናችሁ? ኧረ ቁጭ እላለሁ። እዚህ ቁጭ እላለሁ። አስደነገጡኝ ነው አስደነግጣለሁ ብዬ መጥቼ ቼክ አደረግሽ ማዘር እንደዚያ ስትለኝ